ከማጨታቸው በፊት ወይም ሽማግሌዎችም ይሄንን የሚያደርጉት ማለት ነው መደረግ የሚገባውን ነገር የቤተክርስቲያናችን መጽሐፍ ያስቀምጣል። ሁለት ነገሮችን ያሰምርባቸዋል። ቅድመ ጮኝነት፣ ወደ ጮኝነት ህይወት ከመገባቱ በፊት የሚደረጉ ሁለት ነገሮች። የመጀመሪያው እነዛ ወደ ጮኝነት የሚገቡ አካላት ማግባታቸውን ማረጋገጥ አለባቸው። እንዴ ይሄንንማ እግዚአብሔር ነው የሚያውቀው ብሎ መግባት አይቻልም። መወሰን ማለት ነው። አሁን እኔ ማጨት ያለብኝ ለጋብቻ ስደርስ ነው እንጂ ለጮኝነት ስደርስ አይደለም። አንዳንድ ሰዎች እንደዚህ ነው። በቃ ይሄ ፍትወት ሲሰማቸው ቶሎ ብለው ወደ ሴትና ወንድ ጓደኝነት ይገባሉ። እሱ ክልክል ነው። ወደ ሴትና ወንድ ጓደኝነት የምንገባው ማግባት በፈለግን ጊዜ ነው። ወይም ለማግባት አካላዊ ብቃት ሲኖረን፣ ኢኮኖሚያዊ ብቃት ሲኖረን፣ አእምሮአዊ ብቃት ሲኖረን አሁን ማግባት ይችላሉ ብለን ስናስብ ነው ወደ ጮኝነቱ የሚገባው ማለት ነው። የብዙ ሰዎች ችግር ይሄ ነው። ማግባት በህሊናቸው ሳይኖር በጮኝነት ውስጥ ይገባሉ። ብዙ ጊዜም በጮኝነት ህይወት ውስጥ ያለው ጭቅጭቅ መቼ ነው የምንጋባው የሚለው ነው። በጮኝነት ውስጥ ከገቡ በኋላ ነው ጋብቻውን የሚያስቡት ማለት ነው። ይሄ ከባድ ነው። ይሄ እኮ ዝም ብሎ የሚሄድ መኪና ውስጥ ተወርውሮ ገብቶ አሁን ወዴት ነው የሚሄደው ብሎ እንደማሰብ፣ መኪናው እየፈተነ ነው፣ ውስጥ ገብተናል፣ የት እንደምንሄድ መኪና ውስጥ ሆነን አይደለም ማሰብ ያለብን። ያ መኪና በተቃራኒው እየሄደም ሊሆን ስለሚችል ማለት ነው። ስለዚህ ብዙ ሰዎች ከተሳፈሩ በኋላ ነው አድራሻቸውን የሚጠይቁትና ወዴት እንደሚሄዱ የሚያስቡት። ስለዚህ መጀመሪያ ማግባቱ መረጋገጥ አለበት ይላል ፍትሐ ነገሥቱ ነው ይሄንን የሚለው። አንድ ሰው ከራሱ ጋር ተማክሮ ማግባቱን ሳይወስን ወይም ደግሞ ሳይጠናቀቅ ወደ ጮኝነት መግባት የለበትም፣ ወይም ወደ ጮኝነት መረጣ መሄድ የለበትም። ኢትዮጵያውያን ይህንን በጥሩ ቋንቋ ያስቀምጡታል። ሁሉ አማረሽን ገበያ አታውጧት ይላሉ። አንድ ሰው ወደ ገበያ ከመሄዱ በፊት አምሮቱን ፍላጎቱን መግታት አለበት። ምንድነው የምገዛው ብሎ መወሰን አለበት። ምን ያህል ገንዘብ ነው ያለኝ ብሎ መወሰን አለበት። ከዛ ገበያ ሲገባ ብዙ የሚያማልሉ ነገሮች ሊያገኝ ይችላል፣ ሊያጋጥሙት ይችላሉ። እነዛን ሁሉ ገዝቶ የሚወጣ ከሆነ በጣም ከባድ ነው። የሚፈልገውን ወስኖ ነው ወደ ገበያ መግባት ያለበት። አንዳንድ ጊዜ የምፈልገው ነገር የለም፣ የማልፈልጋቸው ግን ብዙ ነገሮች አሉ። ስለዚህ አልገዛም ብሎ ወስነው የሚወጡ ሰዎች አሉ። በጣም የሚደነቁ ናቸው። አንዳንዱ ደግሞ እንትን ለገዛ ገብቼ እኮ እንትን ገዝቼ መጣሁ ይላል። እድሜ ልኩን ያሰበውን ሳይሆን ያላሰበውን እየገዛ የሚወጣ ሰው አለ፣ ወስኖ ስለማይገባ ወደ ገበያው ማለት ነው። ስለዚህ ወስኖ መግባት አለበትና ማግባቱ ሳይረጋገጥ ወደ ጮኝነት ስርዓት መግባት በጣም ከባድ ነው። የመጀመሪያው እሱ ነው። ሁለተኛው ይሄንን በተመለከተ ፍትሐ ነገሥቱ ምን ይላል? በፍትሐ ነገሥት አንቀጽ 24 ቁጥር 841 ላይ ማግባቱ ላልተረጋገጠ ሰው ማጨት አይገባም ይላል። አይገርም? ማግባቱ ላልተረጋገጠ ሰው እኔ ከ10 ዓመት በኋላ ነው ማግባው ብሎ አስቦ አሁን ጮኝነት መጀመር የለበትም። በኋላ